ወቅታዊ ጉዳይ በጣም አነጋጋሪ የሆነው የዶክተር አብይ መግለጫ ወይም ደግሞ የፓርላማ ውሎ ነው። ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ ከሌሎች ጋር ያቀናበርኩ ምርጥ ቪዲዮ ሰርቼላችኋለሁ። እስኪ ዛሬ አንድ ጥያቄ ልጠይቃችሁ። ጠቅላይ ሚኒስትር ቢሆን እችን ሀገር ከችግር ከሙስና ከዘረኝነት ከተለያዩ ነገሮች ሊያወጣ ይችላል ብላችሁ የምታስቡትን ሰው ኮሜንት ላይ ጻፉልኝ። እናም አሸናፊውን በሚቀጥለው ቪዲዮ ይዤላችሁ የምቀርብ ይሆናል። መልካም እድል። በእርግጥ የሰው ልጅ ዛሬ መልካም ነው ስትሉት ነገ ደግሞ ሰይጣን ሆኖ ታገኙታላችሁ። ቢሆንም ግን በትንሹም ቢሆን እቺ ሀገር ከገባችበት አዘቅት ውስጥ በትንሹም ቢሆን ሊያወጣት ይችላል ብዬ ማስበው ሰው ቢኖር ክርስቲያን ታደለ ነው። የእናንተን ሐሳብ ግን ኮሜንት ላይ ጻፉልኝ። ያው ጠፍቼ ስለነበረ የቪዲዮ እይታ በጣም ነው የሚቀንሰው። ስለዚህ ሁላችሁም ላይክ በማድረግ ለሁሉም እንዲደርስ አድርጉ ማለት ነው። እንግዲህ የቅንብር ምንም አይነት የፖለቲካል ይዘት የለውም፣ ግን መልእክት አለው። ግን እየተዝናናችሁ እየሳቃችሁ ቁም ነገር እንድትጨብጡበት እንግዲህ በቅንብር መልኩ ያቀረብኳቸው እንግዲህ ነፍሳቸውን ይማረውና አቶ መለስ ዜናዊንም እዚህ ቪዲዮ ላይ አስገብቻቸዋለሁ። አሁን በቀጥታ ወደ ቅንብሩ እንሄዳለን። ወደ ቅንብሩ ከመሄዳችን በፊት ሁላችንም ላይክ እናድርግ። ላይክ። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ አስቆጠር በተቸገሩበት ሰዓት እንዴ ዶክተር አብይ ችርስ በርሶ ዘመን ፈተና በዛ እኮ። እውነት ነው ፈተና በዝቷል፣ ግን ደግሞ ፈተናው ያዳከመን አይደለም። እና ምን እያደረገን ነው? እንደ ወርቅ አጠንክሮ ያወጣን ነው። እኔ ግን እርሶ ከመጡ በኋላ መላ ሰውነቴን እያመመኝ ነው። እንዴ እውነቴን ነው። እዚህ ጋር ስነካው ያመኛል። እዚህ ጋር ስነካ የሚያም ከሆነ አረ እዚህ ጋርም ስነካው ያመኛል። እዚህ ጋር ስነካ የሚያም ከሆነ በሽታው ያለው እጅ ላይ ነው። ወይ ጉድ! ከዚህ ሁሉ ጠቅላይ ሚኒስትርነት ቢቀርስ? እንተው ወይ ይቅር ወይ እንተው? አዎ ይተውት። ዓለም ራሱ ፊቱን አዙሮቦት የለ እንዴ? አይመስለኝም። እዴ ረሱት እንዴ? እስኪ ይሄን ቪዲዮ ተመልከቱት። እና ይሄ ስልጣን አያስለቅቅም? ግን 3 ዓመት መታገስ አለበት። ሌላ 3 ዓመት ቁልቁል። አሃ አንድ መፍትሄ አለኝ። ለምን ስልጣኖትን ለአቶ ክርስቲያን አይሰጡም? በጥያቄ ደረጃ የተከበረ ጥያቄ ነው፣ ግን የዓመቱ ምርጥ ቀልድ አድርጌ ነው የምወስደው። ማለት አይሰጡትም? አልሰጠውም። ምክንያቱም እሺ ኢትዮጵያ ማስተዳደር አይቻልም። ለምን? አበለሻሽተነዋል። ምኑን ያበላሻችሁት? ካልቸሩን አበለሻሽተነዋል። እና ምን ችግር አለው? እነሱ ያስተካክሉት የለ እንዴ? ከዚህ በታች የሚሰራ መንግስት ማንም አይቀበልም። ለምንድን ነው የማይቀበሉት? የድሃ ቤት ካላፈረስክ የድሃ ቤት ማፍረስ ምን ፈልገው እሱ ነው። አፈረች ዳይቆን ምኑን? ስታንዳርዱን ማበላሸት። ኧረ አይደረግም። ይሄ 10 ቆርቆሮ 20 ቆርቆሮ አንፈልግም። 30 አትፈልጉም? ወይ ጉድ! እንደውም እስከዛሬ ያወጣችሁትን ወጪ ኦዲት እናደርጋለን። የገንዘቡን ኦዲት ማድረግ የምትፈልጉ ሰዎች ሄዳችሁ ሼክ መሐመድን ጠይቁ። ፈጣሪ ያክብራችሁ። ሼክ መሐመድ ይሄ ሲሰሙ ምን ተሰማውት? የልቤ ትርታ ደርባ ደርሶ ነበር። ቆይ ዶክተር አብይ አንድ ጀግና ሰው ላሳየዎት። ይሄን ሰው ያውቁታል? አለ እርስዎን ልጠይቅዎት እንጂ። አልፏል። አዎ ግን አስታወሱት? ዓለም የሚያውቀው ነው። እንደው ይሄ ምክር ቤት ዘንግቶት ከሆነ ብዬ እኮ ነው። ይሄ ምክር ቤት ዘንግቶት ቢሆንም ድፍን የኢትዮጵያ ሕዝብ የሚያውቀው ነው። ይሄ ነገር የተዋጠልዎት ግን አይመስለኝም። ለማዋጥ ትንሽ ቃርቃር ይላል። ሳያላምጥ የሚውጥ መሆን የለበትም። እርስዎ ግን አብይን ምን ብለው ነው የሚጠሯቸው? ፊንጫ። በስንቱ ነው እኛ የምንሰቃየው? የሚገርሞት ሰው እየነቀሉ ዛፍ ይተክላሉ። ገንዘብ ዛፍ ላይ አይበቅም። ምን አውቄ እኔ። ከዚህ በኋላ ግን አንታገስም። ባትታገሱም ግን ስለማይቆም ጊዜ ባታባክኑ ጥሩ ነው። ማስቆም እኮ ቀላል ነው። ማን አቆመን ታዲያ? ሰሙት አይደል? ምን አይነት ጅልነት ነው? አይገርምም? የእምነት ቦታ የሚፈርሰው የተሻለ ነገር ለመስራት ነው ይሉናል። 4ቱም እምነቶች ከዓለምም ሰው ሲመጣ ሄዶ የሚጎበኝበት። ይሄ የፖለቲካ ስራ ነው። እንዴት ማለት? ትልልቅ ህንጻ ሰራን፣ ትልልቅ ነገር ሰራን ለማለት ያህል እየሰሩ ያሉት የፖለቲካ ጨዋታ ነው። አንድ ሰው እጁ እንዳያስገባ በዚህ ጉዳይ ራሱ ይሄ ወንጀል ነው።
አረ ከወንጀልም በላይ ዕዳ ውስጥ ነው የገባ ነው። ትውልድ የማይከፍለው ዕዳ ሊጭኑብን ነው። ምን አሁን ኢትዮጵያ እንደው ፈርሳለች። እኔ ካልመራሁት ፈርሳለች። እሱ ነው ትልቁ ችግር። አይገርም? ለምንድን ነው እርሶ ካልመሯት ኢትዮጵያ የምትፈርሰው? የመለመን ጸጋ አለኝ ማለት ልመና በጣም የሚሳካልኝ ሰው ነኝ። እና ለምነው ያገኛሉ? ለምኜ ብዙ አላጣም። እኛ ጋር ግን አልመጣም። በጣም ጠቃሚ ነገር ነው። እና እርሶ በምንድን ነው የሚታወቁት? በልመና እና አሁን ልመና ምኑ ያኮራል? እስከ መቼ ድረስ ለማኝ እንሆናለን እኮ? መከራከር ጥሩ አይደለም። ሊጀምራቸው ነው ማለት በቃ ኢትዮጵያ ከምስራቅ አፍሪካ አንደኛ ናት። በቃ ኢትዮጵያ ከምስራቅ አፍሪካ አንደኛ ናት። በዘረኝነት ነው እና ያለን ብቸኛ አማራጭ ልመና ነው። ከዚያ ውጭ ያለው አማራጭ ጥሩ አይደለም። አሁን ነው መዋጋት። ብንዋጋም ዘላቂ ድል አናመጣም። እና ምን ተሻለ? መመካከር ጥሩ ነው። ሰው እየሞተ አዲስ ጉዳይ አይደለም እንዴ? ቆይ ድሮ መደመር ነበር። አሁንስ ምን ሊሉ ነው? መቀነስ መልሱ ይሻላል እንደሱ። አሁን አስያዘች። እኔ የምለው ወታደር ማዕረግ የለው? መቶ አለቃ የሚባል ማዕረግ አለው። ፖሊስስ? ፖሊስም የራሱ ማዕረግ አለው። እሺ ልዩ ኃይሉስ? ልዩ ኃይል ግን የለው ነው። እንታገላለን። እሺ ስለ ወይዘሮ አዳነች ምን ይላሉ? አንድ ሙዝና 1000 ብር ቢቀመጥላት እሺ የቱን ነው የምታነሳው? አንዷ ሙዝ ነው የምታነሳው። እንዴ ለምን? ያ 1000 ብር ብዙ ሙዝ እንደሚገዛ አታውቅም። እውነት ነው ወይዘሮ አዳነች? አሁን ክርክር ላይ ነው ያለነው። እሱን እናንተው ተከራከሩ። ቆይ አሁን የደሃ ቤት ፈረሳውን እንዴት ያዩታል? እዚህ ይፈርሳል፣ እዚህ ይገነባል። እና ይሄ ጥፋት አይደለም? ይሄ ጥፋት ነው። ስለዚህ ጨለማ ውስጥ ያለ ማን ነው? በጨለማ ውስጥ ያለ ነው እኛ ነን ማለት ነው። ያው የኢትዮጵያ ሕዝብ ደግሞ ራሱን ከጨለማ ውስጥ ለማውጣት የራሱን እርምጃ ይወስዳል። የኢትዮጵያ ሕዝብ አስተዋይ ነው። በቃን አንፈልጋችሁም ካለስ? እጅ ስምን ባንስምም እጅ ነስተን እናስረክባለን። እንደሱ ነው የሚሻለው። በመጨረሻ የሚሉት ነገር አለ? እያፈራረሰ እየሰራ መንግስት ማግኘት ያስቸግራል። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ። እንግዲህ የዛሬው ቅንብሬ ይህንን ይመስል ነበረ። በሚቀጥለው ደግሞ እንደ ፈጣሪ ፍቃድ ከኖርንና በህይወት ከቆየን በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ሰላማችሁን ያብዛልን፣ ሀገራችን ኢትዮጵያንም ሰላም ያድርግልን። ቻው ቻው።